ይህንን ስፍራ እግዚአብሔር ዛሬ እንዳሳሰበኝና ውስጤ ላይ የሞላልኝን መናገር የሚፈልገው የእግዚአብሔር ቃል በመንፈስ ተመርቼ ነው ማወራው። ይህ ስፍራ ስናገር እግዚአብሔር የተናገረኝ ስፍራ በዚህ ቀን የሰጠው መልእክት ነው። በዚህ መልእክቱ ውስጥ ላይ የመጀመሪያ እኛ መያዝ አለብን ወደ በረከት ሊገባ ስል የሚፈጠራቸው እንቅፋቶች፣ በረከቱ ውስጥ ላይ ሊገባ ስል የሚነሳ ሰልፎች፣ እግዚአብሔር የተከፈተ በር አዘጋጅቶ ልክ ሊገባ ስል ወደ በረከቱ ውስጥ ላይ ገብቶ ለመውረስ ስል የሚነሱ ሰልፍና ማዕበሎች የሚባሉ ከመጽሐፍ ቅዱስ ጋር አያይዤ 1-4 ነጥብ እናገራለሁ። ከዚህ አንፃር የመጀመሪያ በረከት ሆኖ የመጣበት ጊዜ ጌታችን ኢየሱስ ክርስቶስ የመጀመሪያ ለኛ የመጣው ለዓለም የመጣው በረከት ኢየሱስ ነው። እንግዲህ ኢየሱስ ለበረከት ለኛ ሆኖ የመጣውን ኢየሱስን ለማጥፋት የተነሳው የመጀመሪያ ወደ በረከት ውስጥ እኛን ለማስገባት የመጣውን ኢየሱስን ለማጥፋት የተነሳው የመጀመሪያ ጠላት ያመጣው አደጋ ነው። አደጋ መንፈስ ይመታል ባለው ኢየሱስ ለኛ በረከት ሆኖ እንደመጣ ባወቀ ጊዜ የመጀመሪያ ኢየሱስ ክርስቶስ ለኛ በረከት ሆኖ ሲመጣ የመጀመሪያ ጠላት ያዘጋጀው የመጀመሪያ እርምጃው አደጋና ሞት ነው። ይሄ አደጋ ያወጀው ሄሮድስ ነው። ኢየሱስ ልክ ሲወለድ ሙራኖች ሰብአ ሰገሎች ሶስቱ ወደ ሄሮድስ ገቡ። የመጀመሪያ ጊዜ እርምጃ ጉዞ አስፈቅዶ ኢየሱስ ወደ ተወለደበት ስፍራ ለመሄድ ወደ ሄሮድስ አስፈቅዶ ለመሄድ ገቡ። ሄሮድስ ጋር ሲገቡ ሄሮድስ ጋር ያቀረቡት ጥያቄ በትንቢተ ኢሳይያስ በተናገረው መሰረት እኛ የዓለም መድን የዓለም ንጉስ ተወልዷል የተባለው ስለተፈጸመ ኮከብ ተመርተን መጥተናል ብለው ጥያቄ ለሄሮድስ አቀረቡ። ስለዚህ ወደዛኛው የተወለደበት ቦታ እየሄድን ነው ብሎ አስፈቅዶ ከተናገሩ በኋላ ሄሮድስ 1 ነጥብ ያዘው። እኛ ለመስገድ ነው እየሄድን ያለነው ብሎ ሲያቀርቡ አዎ መሄዳችሁ ሂዱ፣ ስለ ሕፃኑ በደንብ መርምሩ፣ እኔም ለመስገድ ፈልጋለሁ፣ እኔም ለሕፃኑ ለንጉሱ መስገድ ፈልጋለሁ፣ ግን መሄዳችሁ በመጣችሁበት መንገድ ተመልሳችሁ እኔ ጋር ነውና ቦታውን እኔ ማወቅ ፈልጋለሁ አለ። አይሆንም በሉት እስኪ ኢየሱስ ጌታ ነው። ከዛ በኋላ ሄደው በኮከብ ተመሪነት ሄደው ንጉስ ነው ብሎ ቀለበት አደረጉ፣ ቀለበት ሸለሙ፣ ሰግዶ ካህን ነው ብሎ ዕጣን ሰጡ፣ ደግሞ ነብይ ነው ብሎ ከርቤም ሰጡ። ይሄንን ከሰጡ በኋላ እነዚህ ሶስቱ ሰብአ ሰገሎች በእግዚአብሔር መንፈስ ተመሩና በመጡበት መንገድ ሳይሆን በሌላ መንገድ ኢየሱስ ጌታ ነው ወደ ሄሮድስ ላይ ቢገባ ኖሮ አሁን ሄሮድስ ምን ለማድረግ ነው? ለመግደል ነው ኢየሱስን። ካኔ ሌላ ንጉስ የለም፣ ኢየሱስ ማብቃት አለበት ነው የሱ ሐሳብ። ሄሮድስ ውስጥ ያለው ዘንዶ ኢየሱስን ለመግደል ሲፈልግ እናንተ ሰግዳችሁ በኋላ በኔ በኩል ነው ስለ ሕፃኑ በደም ተመርምሩ፣ እኔም መስገድ ፈልጋለሁ ንጉስ ስለሆነ ብሎ ሸብ አድርጎ ሲሰጥ እነሱ ላጣረጉና በእግዚአብሔር መንፈስ ተመርቶ ሰግዶ ስጦታቸውን ሰጥቶ በሌላ መንገድ ሄዱ። ሄሮድስ በቁጣ በንዴት ተናደዳ። ሰዎቹ የመጡበት መንገድ ተመልሶ አልመጡም፣ በሌላ መንገድ ሰግዶ ሄዱ። በንዴት በቁጣ በክፍለ ሀገርና በክልሎች በአገር ውስጥ ያሉ ከ2 ዓመት በታች የነበረውን ወንድ ልጆች በሙሉ እንድታረድ ውሳኔ ሰጠ። ይሄ የሰጠበት ንዴት ለማን ለማግኘት ነው? በረከታችን የሆነውን ኢየሱስን ለማግኘት ነው። አንተንና እኔን ለማግኘት የሚንቀሳቀሱ አካላቶች ዛሬ ይሰበራሉ፣ ራሳቸው በትል ይሞታሉ። በረከታችን ውስጤ ስላለ በሉት እስኪ በረከታችን ኢየሱስ ስለሆነ በለው። እኔን ለመግደል የሚፈልጉ በለው ራሱ በትል ይሞታል። ከዛ በንዴት በቁጣ ምን አደረገው? አዋጅ አወጀ። ከ2 ዓመት በታች የሆኑ ሕፃናቶች መገደል አለባቸው አለ። በየአገሩ በየክፍለ ሀገሩ ያሉ ገጠር ከተማ ያሉ በሙሉ ታረዱ። 2 ዓመት በታች የነበሩ ወንድ ልጆች በሙሉ ማንን ለማግኘት ነው? ኢየሱስን ለማግኘት ነው። ለማረድ አዋጁን ሲያውጀው እግዚአብሔር ዮሴፍ ጋር መጣና ልጁን የሚፈልግ ሄሮድስ አለና ልጁን ወደ ግብጽ አሸሻለ። ኢየሱስ ጌታ ነው። እስኪ እቀድማለሁ በሉት እስኪ። እሱ ልክ አዋጁን ካወጀ በኋላ ሌሊት ለዮሴፍ እግዚአብሔር ተናገረ። ልጁን የሚፈልግ ገዳይ ሄሮድስ ስላለ በፍጥነት ወደ ግብጽ አሸሸዋለ። ወደ ግብጽ ይዞ እነሱ ወጡ። ከዛ በኋላ በማግስቱ መጨረስ ጀመሩ፣ ማረድ ጀመሩ። ከዚህ የተነሳ ኢየሱስ አምልጦ
ኢየሱስን አገኝቻለሁ አርጃለሁ ብሎ ሄሮድስ ይስቃል። ኢየሱስ ቢሞት ኖሮ ይሄንን በረከት እናገኝ ነበር፣ ይሄንን ህብረት እናገኝ ነበር፣ ይሄንን የዘላለም ህይወት እናገኝ ነበር። ሄሮድስ አጥፍቶ ቢሆን ዛሬ በፍቅር በቋንቋ በነገድ በዘር ተለይተን ያለን አንድ እንድንሆን ያደረገው የክርስቶስ ደም ነው። ከዛ ሁሉ ወጥተን አንድ ያደረገው ኢየሱስ ነው። ዛሬ አንድ አድርጎ አዲስ ነገር ያደርጋል። እነዚህ ህፃናቶች በሙሉ ከታረዱ በኋላ ኢየሱስ ግን አልታረደም። አሜን ነው፣ አሜን ነው። አሁን ያለ የልጁን የሚፈልግ ሄሮድስ ሞተዋልና ውረድ አለ እግዚአብሔር ዮሴፍን። ሄሮድሱ ከተሰናበተ በኋላ ወደ ቦታው ተመለሰ። ዛሬ እናንተ ወደ ስፍራችሁ ትመለሳላችሁ። እግዚአብሔር ያለባችሁ ቦታ እንዳትገቡ የተከለከላችሁ ሰዎች አልፋችሁ ትሄዳላችሁ። አረ አልፋችሁ ትሄዳላችሁ። ካላችሁበት ሁኔታ ሲቹሬሽን ትወጣላችሁ። ካላችሁበት ሁኔታ ትወጣላችሁ። እስኪ ወጣው በላ ስለኛ ጣት ሞተ፣ በመስቀል ተሰቅሎ በሶስተኛ ቀን ተነሳ፣ እኛንም ከሙታን አስነሳን። ሲማችን በሕይወት መዝገብ ተጻፈ። አሁን ኮርታን ስልጣን ከሰይጣን እጅ ቁልፍ ስለተቀበለ ነው ዛሬ ስብከት እዚህ ቆመን መናገር የምንችለው በድፍረት በኢየሱስ ስም ውጣ የምንለው። አጋንንት እኮ ኢየሱስ ሞቶ በሶስተኛ ቀን ላይ ተነስቶ የሰይጣንን ቁልፍ ስለተቀበለ ነው እንጂ አጋንንት እኮ ለኛ አይታዘዝም ነበር። አውቃቸዋላ መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ ለተቀበሉት በስሙም ለሚያምኑት እነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይህን ስልጣን ከማን ነው ያገኘው? ኢየሱስ ሞቶ በሶስተኛ ቀን ስለተነሳ የሰይጣንን ቁልፍ ስለተቀበለ ነው። መጀመሪያ ሁሉ ቁጥጥር ውስጥ የነበረው የሰይጣን ቁልፍ ውስጥ ነበር። ከሰይጣን ቁልፍ የሰይጣንን ቁልፍ እግዚአብሔር ላጣረገና ዞር በል ያንተ አይደለም። ከዚህ በኋላ ልጆቼ ወደ እኔ መልሻለሁ፣ ዋጋ ከፍዬ መልሻለሁ፣ ሞቼ ተነስቼ መልሻለሁ። ከሙታን መካከል ብድግ ብዬ ተነሳው እኔ ነኝ፣ አምጣ። ኢየሱስ ጌታ ነው። ሁለተኛ ትልቅ በረከት ነው ይሄ። በሰማያዊ ስፍራ ባስቀመጠ በመንፈሳዊ በረከት የባረከን የአምላካችን የእግዚአብሔር ስም ይባረክ። ኤፌሶን መጽሐፍ ላይ በሰማያዊ ስፍራ ባለው በረከት በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክ አባት ይባረክ። አየ በረከት የመጣው ከኢየሱስ ነው። ይሄ ሁሉ በረከት ነው። የመጀመሪያ በረከት የዘላለም ሕይወት ነው። ሰው ሁሉ ዓለምን ሁሉ ቢያተርፍ ነፍስን ቢያጎል ምን ይጠቅመዋል? ነፍስ የምታርፍበት ቦታ ስፍራ ከሌላት ሲኦል ከሆነ ምን ይጠቅመዋል? ስለዚህ የመጀመሪያ በረከት የዘላለም ሕይወት ነው። ኢየሱስም ለዘላለም ሕይወት ነው የመጀመሪያ ሕይወቱን ሰጥቶ ስለኛ ሞቶ በሶስተኛ ቀን የተነሳው። ይህንን በረከት ያየው ሰይጣን ኢየሱስን ያለ ጊዜ ልክ እንደተወለደው አይቶ እኛ እንዲህ እንደምንሆን አይቶ የዘላለም ሕይወት እንደምናገኝና የሰይጣን ቁልፍ እንደሚነጠቅ ያየው ሰይጣን በሄሮድስ ውስጥ ተቆጣ። ይቆጣ እንጂ ሄሮድስ በትል ሞታ፣ ኢየሱስ በክብር ወጣ። በዳመና ከፍ ከፍ ብሎ ታያ። ሃሌሉያ! ኢየሱስ ማን ነው? ሁለተኛ እምነታችሁን የሚፈትን ነገሮች ወደ እናንተ ይመጣል። ያመናችሁ ጌታ እስኪትጠራጠሩ ድረስ። ይህንን ደግሞ የሚናገረው የእግዚአብሔር ቃል ወደ እስራኤላውያን ከግብጽ ከወጡ በኋላ እግዚአብሔር ያየላቸው ወደ ማርና ወተት የሚፈስበት አገር ላይ ኦሬዲ እግዚአብሔር ተናግሮላቸዋል። እግዚአብሔር ተናገረው በአብርሃም ላይ ነው። ገና በአብርሃም ላይ የተናገረው ቃል ኪዳን ነው። 400 ዓመት በኋላ ዘሪ ወደ ካናን ምድር እንደሚገቡ እግዚአብሔር ተናግሮ ነበር። ማርና ወተት እንደሚፈስ ቦታ እንደሚወርሱ እግዚአብሔር ተናግሮ ነበር። 400 ዓመት ግን ባርነት እንዳለ በግብጽ ላይ እግዚአብሔር ተናግሮ ነበር። በአብርሃም ቃል ገብቶ ነበር። እግዚአብሔር አብርሃምን ያወጣው ከአብርሃም ዘር በሙሉ ላይ እኛንም የጨመረው በኢየሱስ ነው። ከዚህ የተነሳ እስራኤላውያን በሙሉ ያ ሁሉ ሕዝብ ወጥተው ወደ ምድረ ባዳ ላይ በደረሱ ጊዜ ሁለተኛ ጥርጣሬ ያጋጠማቸው ምንድነው? የእምነት ጥርጣሬ፣ እምነት መፈታተን። እምነቱን ጥርጣሬ ውስጥ ያስገባው የመጀመሪያው ያ በረከት ውስጥ እንደሚገቡ ማርና ወተት የሚፈሰውን እንደሚጠጡ ሰይጣን አይቷል። ምን እነዚህ ሰዎች ከግብጽ ወጥተው ቀይ ባህር እንደ ግድግዳ ቆሞ አሁን ደግሞ ማርና ወተት የሚፈስበትን አገር ገብቶ ዘና ብሎ ሊበሉ ነው ብሎ ሰይጣን ጥርጣሬ ያስገባኝ። ዛሬ የጥርጣሬ መንፈስ ከያንዳንዶቹ ወጣ። ከዛዛ ሲደርሱ 12ቱ ሲላኩ ሰይጣን የተጠቀማቸው ስንቶቹን ነው? 10ዎቹን ነው የተጠቀማቸው። ሁለቱ በእግዚአብሔር መንፈስ ብርቱ ስለነበሩ
ኢያሱና ካሌብ ጥንቃቄ ወሰዱ። ዛሬ ጥንቃቄ እንደ ኢያሱና ካሌብ በኢየሱስ ስም ትወስዳላችሁ። ቆም ብላችሁ ታስባላችሁ። እነዛ አስሮቹ ኢያቡሳውያን ረጃጅሞች ናቸው። ቁመናቸው ያስፈራል፣ ፊታቸው ያስፈራል። በሚቻል ሁኔታ አይደለም ያለው ነገሮች የማይቻል ሁኔታ ነው። ይሄንን ረጃጅሞችን በምን ኃይል ገብተን የሚኖር ሰው ይሄንን ማርና ወተትን እንዴት ነው? አገሩ ያምራል፣ ማርና ወተት ይፈሳል፣ የሚጣፍጥ ነገር አለ፣ የሚመች አየር አለ፣ ለመሮር ምቹ ከተማ ነው። እውነት ነው፣ እንደ እግዚአብሔር ቃል ነው። ግን አሉ አስሮቹ የመግባት ነገር ያጠራጥራል። የጥርጣሬ መንፈስ የሚልክ መንፈስ ዛሬ ሽባ ይሆን። እምነታቸው ተፈተኑ። ምን አሉ? አይሆንም። አስሮቹ አይሆንም። ይሄንንማ እንዴት አድርገን ገብተን እንኖርሳለን? አሁን በእኛ አቅም አንኖርስም ብለው አስሮቹ ሲናገሩ ሁለቶቹ እንዲህ ተናገሩ። ግዴለም ረጃጅሞች ናቸው። ከግብጽ ያወጣው በቃል ነው እግዚአብሔር። ይሄንን ሕዝብ እኛ እንተማመናለን። ውሃውን እንደ ግርግዳ ያቆመው እስራኤላውያንን በሰላም ካሻገረ በኋላ እኛን ካሻገረ በኋላ አለ ፈርዖንና የፈርዖን ሰረገላ በውሃ ውስጥ ላይ ከሰመጡ በኋላ የፈርዖን ሬሳ በውሃ ላይ ያንሳፈፈው ጌታ እሱ አምላካችን እነዚህን ኤናቃውያንን እነዚህ ያቡሳውያንን እንደ አንድ እንጀራ እንጎርሳለን ብሎ ሁለት ሰዎች ተማመኑ፣ አመኑበት፣ ጥርጣሬ አስወገዱ። አሜን ነው። ዞር ብሎ 12ቱ መጡ። ገብቶ ሰልሎ ሲወጡ አስሮቹ እዛ የእምነት ጥርጣሬያቸውን ነገሩት። አይቻልም፣ ነገሩ ከባድ ነው፣ ረጃጅሞች ናቸው፣ የሚያስፈራ ነው። ግን ማርና ወተት ይፈሳል፣ እውነት ነው። ግን የሚያስፈራው ነገር ግንባራቸው ያስፈራል፣ ፊታቸው ያስፈራል። ስለዚህ አንችልም ብሎ አስሮቹ ተስፋ ሲያስቆርጡ ሁለቶቹ ተው እንደ እንጀራ እንጎርሳለን አሉ። ኖ እናንተን አንሰማም፣ አስሮቹን ነው የምንሰማው ብሎ ብልጫ ወሰዱና በአስሮቹ እነዛ በዲናቸው ተቀበሩ። ሁለቶቹ ገብቶ ማርና ወተት የሚፈስበትን ካናን ምድር ገብቶ ኤናቃውያን እነዚህ ዋና የሚባላቸውን አንገታቸውን ቆርጦ እንደ እግዚአብሔር ቃል በጌታ በኢየሱስም ወርሶ ሌሎቹንም ማስቀጠሉ። ዛሬ የምታስቀጥሉ መንፈስ ወደ ውስጣችሁ ይገባላ። ከሚጠራጠሩ ወገን አይደለም በሉት። ሁሉ ጊዜ ጥርጣሬ ያለበት ሰው ካለ በኢየሱስም ካንተ ላይ የጥርጣሬ መንፈስ ውጣ በሉት። አሜን ነው። መንፈስ እኮ ነው። እነዚህ ሁለቶቹ ግን እንደተናገሩ ሳይፈተኑ የወረሱ በኢያሱና ካሌብ ሁለቱም እግዚአብሔር የገባላቸውን ቃል ኪዳን ቆም ብሎ አይቶ የመጣበት የእምነት ፈተና አለፉ። እግዚአብሔርንም የሰሙበትን ቃል በሙሴ እግር ላይ የተተካው ኢያሱ እግዚአብሔር ተናግሮናል፣ አይዞ አትፍራ ብሎናል፣ እኔ ካንተ ጋር ነኝ ብሎናል፣ ከፊት ወጥቻለሁ ብሎኛል። የተናገረው ቃል ምስክር አድርጎ ገብቶ ወረሱ። ገብታችሁ መውረስ ይሁንላችሁ። ስለዚህ በረከት ውስጥ ላይ ለመግባት ስትሉ ፈተና የሚቀርባቸው ሁለተኛ ምንድነው? እምነት መፈተን፣ እምነት ጥርጣሬ፣ ያመናችሁትን ጌታ እንድትጠራጠሩ። እግዚአብሔር ሆይ አንተ የለም ወይ? ይሄ ነገር እያለ እንዴት ነው የሚሆነው? እንዴት ነው ማልፈው? እንዴት ነው የምሻገረው? በቃ ጥርጣሬ መንፈስ ካይምሯችሁ ዛሬ በኢየሱስም ይወጣል። እስኪ ይውጣ በሉት። እስኪ አትፍሩ። አጠገብ ያለው ሰው አየው ገፋ አርግና እኔ አልፈራም በል፣ ወስኛለሁ በል። አሜን ነው። ሶስተኛ ሰይጣን የሚያቀርበው ዝለት ነው። አማኝ ሁሉ ጊዜ እግዚአብሔር ያዘጋጀው ክብር ሲደርስ በር ተከፍቶ እግዚአብሔር ያዘጋጀው ጊዜ ሲደርስ ምን ይለቃል? ጠላት ወደ በረከቱ ውስጥ ልትገቡ ስትል ዝለት፣ ድካም፣ ጸልየ ምን ተሳካ፣ ቸርች ሄደ ምን ተሳካ፣ ቃል ሰምተ ምን ተሳካ፣ ዘምረ ምን ተሳካ፣ እዛ ቦታ ሄደ ምን ተሳካ። በቃ ዝም ይበል፣ ቁጭ ብለህ አትነሳ ለጸሎት። ይሄ ከዚህ የተነሳ ወደ በረከታችሁ ውስጥ ላይ ቀድማችሁ እንዳትገቡ ጠላት ዝለትን ይለቃል፣ ድካምን ይለቃል። ቸርች ብቻ መመላለስ ሆነብኝ እኮ እንድትሉ አርጉና አንድ ቀን በቃ ጠንካራ እንዳትሆኑ ወደ በረከት ውስጥ የገባ ሰይጣን ምን በዛ መሃል ላይ ያንተን ደስቲኒ ያንቺን ደስቲኒ እግዚአብሔር ያዘጋጀው በር ላይ ያንተ የተከፈተው በር ላይ ሌላ ቀድሞ ገብቶ እንዲወርስ የምትኖርበት አንቺ የምትኖርበት ኑሮ ላይ እሱ መጥቶ ሊኖር እሱ የራሱን ሰዎችን አዘጋጅተው አንተና አንቺ ላይ
ያዘጋጀው ወጥመድ እግዚአብሔር ዛሬ ይህንን ዝለትና ድካም ያነሳዋል። ነቅተህ ትገባለህ፣ ትወርሳለህ። የተናገራን ገብተህ ትወርሳለህ። ያመነ በኢየሱስም ይወርሳል። ዝለቱን የተለቀቀበት በኢየሱስም አሁን ይቃጠላል። ኦሬዲ ቀርቧል እኮ ልትገባ ስትል ቻንሱን ለማዞር ነው። በይዘዌ መንፈስ ዓለም ላይ ሰይጣን ምን ያደርጋል መሰላ? ላንተ በሰው እድል ላይ እንደሚያሰራ ታውቁታላችሁ። የሰው እድል ላይ ለምሳሌ የብዙ ሰዎች የትምህርት አይምሮ ያለባቸው በጣም ጎበዝ ተማሪ የሆኑ ሰዎች ላይ አይምሮአቸው ላይ ያሰራል። ብዙ ገንዘብ የሚሰራ ሰው ወይም ፋይናንሻል ንግድ የሚሰራ ሰው ላይ በገንዘቡ ላይ ተሰርተው የሱ ንግድ ይያዛል፣ የዘኛው ይንቀሳቀሳል። ሸፍቲ ማድረግ የሚችሉበት አንተ ጠንካራ ካልሆንክ በርትተ ማትቃወም ከሆነ ያንተ ትዳር ላይ ተሰርቶ ያንተን ትዳር ህይወት ሌላ የሚኖሩ ሰዎች አሉ። በትዳራቸው መካከል እዚህኛው ላይ ሰላም የለም፣ እዚህኛው ላይ ሰላም አለው። ምኑ ስለተደረገ በእነሱ መካከል ሰላም አይፈጠር ተብሎ ስለተደረገ ሸፍት የማድረግ መንፈስ ዓለም ላይ መናፍስቶች የሚሰሩበት አካሄድ ናቸው። ዛሬ ይሄ አካሄድ ይፈርስና እድሳት ይቃጠልና በዚህ ወር ላይ ድል ታውታላችሁ። ሞኞች አትሁኑ ይላል መጽሐፍ ቅዱስ። እንደ ጥበበኞች ሁኑ፣ ጥበብ እንደሌላችሁ አትሁኑ። እንዴት እንደምትመላለሱ በጥንቃቄ ተመላለሱ ይላል ቃል። የምናገረው የእግዚአብሔር ቃል ነው። አንዳንድ ሰዎች የኔን ነገር ሰው ሊይዝ አይችልም፣ ሰይጣን ሊይዝ አይችልም። ይይዛል፣ በደንብ አድርጎ ይይዛል። ፋሪዖን ስንት ጊዜ ነው ያዘው የእስራኤላውያንን ጉዳይ? 10 ታምራት እስከሚሆኑ ድረስ አልለቅም አለ። እግዚአብሔር ቆሞ እየተናገረ ምልክት እየሰራ 10ኛው የመጨረሻ ሆነ እንጂ 10ኛው ጊዜ እኔ አልለቅም ሞቴን ሞታለሁ አለ። በኩሩ ሲመታ ነው የለቀቀው የመጨረሻ። ይሄ ሁሉ ምልክት እያደረገ አልለቅም የሚል የእናንተን ጉዳይ ያዘው። ዛሬ በኢየሱስም ይለቃል። መንፈሱ ተመቶ ይለቃል። ስራው ፈርሶ ይለቃል። መንገዱ ተበጥሶ ይለቃል። አለቆች የሚባሉ ስልጣናቶች ኤፌሶን ምዕራፍ 6 ከቁጥር 12 ላይ የሚናገራቸው አለቆች ይላል፣ ስልጣናቶች ይላል፣ አየሩ አለቃ ይላል። በዳንኤል ዘመን የፋሪስ አለቃ ይላል። አየሩን የሚቆጣጠሩ ናቸው። እነዚህ ሁሉ የሚቆጣጠሩትን ጸንታችሁ ቁሙ፣ ተቃውሙ ይላል። ስንቃወም ግን አንድ ነገር አለ። ህይወታችን ጭምር መቃወም አለበት። ቅድስናም ጭምር መቃወም አለበት። የኛ ቅድስና ሰይጣንን መቃወም አለበት። የኛ ንግግር ሰይጣንን ሁኔታ መቃወም አለበት። እኔ የሚኖርበት ኑሮ ሰይጣንን መቃወም አለበት። ንግግር ብቻ አይደለም፣ በኢየሱስ ስም ውጣ ማለት ብቻ አይደለም። መቃወሚያ እኔ ሰይጣንን የሚቃወምበት የሚኖረው የአናኖሩ ዘይቤ ነው። መውጣቴ መግባቴ ነው። ለእውነት ላይ ከቆምክ ሰይጣን ይወድቃል። ግን ለውሸት አትደግፍ። እውነትን ይዘህ ለምን የፈለከው እሳት ይሁን ግባ። እስኪ ገባለሁ ባል ቅባት ካለ እሳት ውስጥ ይገባል። እውነት ነው። ምንም ነገር የለም። በቃ ምንም ማመቻቻት አልችልም። ቅባት ያለው ይገባል፣ ገብቶ ግን በክብር ይወጣል። ሶስቱ ሰዎች አስቡ። ሲድራቅ ሚሳቅ አብደናጎ ቅባት የእግዚአብሔር ኪዳን ስላለባቸው ገቡ። ተበሉ እንዴ? ቅባት ካለ ትገባለህ። አትፍራ። እስኪ አልፈራም በሉት። እናንተ የመጨረሻ ጸንታችሁ መቃወም ያለባችሁ እነዚህ ሶስቱ ነገሮች ናቸው። አንደኛ መቃወም ያለበት የአደጋ መንፈስ፣ ሁለተኛ መቃወም ያለበት ነገር የእምነታችሁን ጥርጣሬ መንፈስ፣ ሶስተኛ ከህይወታችሁ ወደ በረከት ላይ እንዳትገቡ የሚያደርገው ነገር ዝለት። ይሄንን ሶስቱ ነገር ከተቃወማችሁ እግዚአብሔር ያለበት በር ላይ ትገባላችሁ። እስኪ ገባው በላ 2018 ላይ የተዘጋጀላችሁ ክብር ውስጥ ላይ ትገባላችሁ። 2018 እግዚአብሔር ያዘጋጀው ክብር አለ፣ ትገባላችሁ። ለቅሶ ተሻራ፣ የሞት መንፈስ ተሻራ፣ የበሽታ መንፈስ ተሻራ፣ የኪሳራ መንፈስ ተሻራ፣ የጭንገፋ መንፈስ ተሻራ። የሚፈልጋችሁ ጠላቶቻችሁ ወደቀ። እስኪ ወደቀ በለው። ወደቀ በለው። ሰይጣን እንደ መብረቅ ከሰማይ ወደቀ።